ሰላም እንዴት ናችሁ? ዛሬ እንግዲህ የማሳያችሁ 3 የባይሴፕ ስቴፕ ነው። ራሴ ላይ ያየሁባቸው በጣም አሪፍ ስቴፖች ናቸው። የመጀመሪያው ያው እንግዲህ ወርም አፕ ነው። ያው ትከሻችንን እናላቃለን፣ በደንብ ትከሻችንን እናላቃለን። ፑል አፕ እንገባለን። ፑል አፕ እንግባ። የመጀመሪያው እቺ እንግዲህ ትጠቅማለች ለባይሴፕ ስቴፕ። ፑል አፕ በጣም ቆንጆ ነች። አብረን እንግባ እስኪ። አፕ ራስ ዋን አፕ Hop, 3, hop, 4, hop, 5, 6, 7, hop, 8. እየለቀቀ ነው እንግዲህ። በመቀጠል ደግሞ ፑሻፕ እናደርገዋለን። እዚሁ ትከሻ በደንብ ማላቀቁን እንዳትረሱ። የገባችሁ እስኪ ዝቅ 1 hop 2 hop 3 hop 4 back 5 6 7 8 9 10 ያው እንደምታዩት ነው። እስኪ እቺን ደግሞ እንግባ። ቢጋፓን ደግሞ ቀለል አድርገን እንግባት እስኪ። ሆፕ 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 3 hop 5 hop 6 7 hop 8 hop 9 one more 10. እንደምታዩት ነው ወርማፑን። ምንም አይነት ስቴፖች ከመጀመሪያችን በፊት ወርማፕ ግድ ነው። ወደ ባይሴፕስ ስቴፖች እንገባለን። የመጀመሪያው የሚሆነው ባይሴፕ ስቴፕ እንግዲህ ራሴ ላይ ለውጥ አየሁባቸው ያልኳቸው የመጀመሪያው ፕሬሸር ከርል ነው። ምገባው እኔ 3 ሴት ነው። በእያንዳንዱ 3 ሴት 12 ነው የምሰራው ማለት ነው። እንጀምር። 1 2 በደንብ እየዘረጋን እጃችንን ታች ድረስ 3 ሆፕ 4 መዘርጋት እንዳይረሳ 5 በምንሰራበት ታይም ደግሞ 6 በስነ ስርዓት ነው መስራት ያለብን። ቀስ እያለን ነው መስራት ያለብን። እጥፍ ዝርግት ሳይሆን ቀስ እያለን ማለት ነው። ፔን እንዲሰማው እጃችሁ ላይ ማለት ነው። ያው 8 ደርሻለሁ ብዬ አስባለሁ። ላይ 9 ሆፕ 10 ላይ 11 ሆፕ 12 ላስት ታይም ጨርሰናል ማለት ነው። ያው ሁለተኛው ደግሞ የሚሆነው አመር ከርል ነው። አመር ከርል ለፊት እጅና ለጎኗ በጣም ጠቅማለች ማለት ነው። እስቲ እንግባት፣ አብረን እንያዝ። ያው ቅድም እንዳልኳችሁ 3 ሴት ነው የምገባው ቼዝ ማለት ነው። ቼዝ ሪፒት። ያው ዳይ እንግባት። 1 ቀስ እያለን ማለት ነው። 2 በፈጠንን ሰዓት እየሰራ ነው አይደለም ማለት ነው። 3 ሆፕ 4 አንዳችን በደንብ እየዘረጋ ነው። 5 6 7 8 up up that yeah man እንደምታዩት ባይሴፕስ እንግዲህ እንደምታዩት ነው። ሶስተኛው ደግሞ የሚሆነው ሪቨርስ ከርል ነው። ሪቨርስ ከርል እንደቀድሙ እንደነገርኳችሁ 3 ሪፒት ነው የምገርበው። እንግባው አብረን እንስራ። ስንሰራ እጃችንን ገልብጠን ነው የምንገባው። አብረን እንጀምር። ከሜን 1 2 3 4 5 6 7 8 9 10
11 ምርቃት እንስጣት። ዋው እንደምታዩት ነው እንግዲህ እንደዚህ አይነት የተለያዩ ቪዲዮዎችን ለማግኘት እንግዲህ ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። አመሰግናለሁ።